የኦሮሞ ህዝብ ወይም ኦሮሞ ራሱ ወደ ኢትዮጵያ በ16ኛው ክፍለ ዘመን ገባ የሚሉ ጸሐፍት አሉ። እነሱ ደብተራዎች ናቸው። ደብተራዎች እንደፈለጉ ይጽፉ ነበር እናውቃለን። በአብዛኛው ኢትዮጵያ ታሪክ የተጻፈው በደብተራዎች ነው እና በነገስታት ደግሞ ክሮኒክለርስ ናቸው። የንጉሱን ክሮኒከር ገናናነት፣ ነገስታቱን ገናናነት፣ ኃያልነት የሚጽፉ የሚያሞግሱ፣ የሚያወድሱ ሰዎች ናቸው የሚጽፉት። ስለዚህ በታሪካዊ እውነተኛ ታሪክ ተብሎ አይወሰድም። 16ኛ ክፍለ ዘመን አይደለም። 16ኛ ክፍለ ዘመን የሆነው ፖፑሌሽን ሙቭመንት ነበረ። ፖፑሌሽን ሙቭመንት ብቻ ሳይሆን ጦርነቶች ነበሩ። አህመድ ግራኝና የክርስቲያን ሃይላንድና የሙስሊም ሎላንድ ውጊያ ነበራቸው። እስከ ጎንደርም ሄደዋል እኮ እንትና አህመድ ግራኝ እስከ ሰሜን ድረስ ሄደዋል። እና ኦሮሞ ደግሞ በተመሳሳይ ጊዜ የተደራጀ ማህበረሰብ ነው። የገዳ ስርዓት ቀደም ሲል ከነበረው ተዳክሞ ስለነበረ መደወላቡ ላይ ተሰባስበው ይሄንን የገዳ ስርዓት መልሰው ለማጠናከርና እንደ አዲስ አደራጅተው ኢቭን የተወሰደባቸውን መሬት እስከ ባህር ዳር እኮ ሄደዋል። እስከ ላይ ነበር ተገፍተን ወደ ታች ነው ብሎ ባህር ዳር እኮ ብርመጂ እኮ ነው የብርመጂ ገዳ ነው ያዘው። አሁን መጫ ወረዳ የሚባለው የብርመጂዎች ናቸው ያዙ። ጎጃምን ብትወስጂው አሁን እኛ ስለዚህ አካባቢ ነው ስለ አዲስ አበባ አካባቢ ነው የምናወራው። ጎጃም እኮ ብትሄጂ ብዙዎች የኦሮሞ ስሞች ናቸው ቦታዎቹ። እና ያን ጊዜ ውጊያዎች ነበሩ፣ ፋይቲንግ ነበረ። በፊት የለቀቀው መሬት መልሶ ደግሞ የመያዝ እንደገና ደግሞ ተመልሶ ደግሞ የመልቀቅ። ለምሳሌ ከጎጃም ልክ እንደ አህመድ ግራኝ ወደ ኋላ እንደተመለሰ የአህመድ ግራኝ ጦር የኦሮሞም ደግሞ አባይን ተሻግሮ ብዙም ሳይጓዝ በዚህ ከአባይ መልስ ሆኖ የቀረበት ጊዜ ነበረ። እና ጎጃምን ብንሄድ ጎንደርን ብንሄድ ኦሮሞ እንትኖችን ታገኛለች። እና ከሌላ የመጣ አይደለም። አያው በሱ እና ከሌላ የመጣ የሚለው እሱ በጣም ምንድነው ኦሮሞች አሁን ኢትዮጵያ አይደላችሁም እናንተ ኢትዮጵያውያን አይደላችሁም የሚል ወደዛ ይወስዳል። ለምሳሌ አዲስ አበባ ኦሮሚያ ማለት ፊንፊኔ የሚለው ቃል አይገባም ተባለ። በቅንፍ እንዲገባ ተብሎ ሐሳብ ሲቀርብ